ሰላም 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 እንዴት ናችሁ? ዛሬ በድጋሚ መተናል። እንዴት ናችሁ ቤተሰቦች? ተመልሰን መጥተናል ከትላንት በኋላ እና አይሚን ቪዲዮ እንዳያችሁ ተስፋ እናደርጋለን እኛንም ጭምር። እንግዲህ ሀይሚ ተታለሻል፣ ምንም ልንል አንችልም። ምን ልንል እንችላለን? ኧረ ሀይሚ ተይ ተታለሻል እያልን ነው። ከዛ በፊት ግን መጀመሪያ እንዳያችሁ ቻናላችን 1K ሰብስክራይበር ደርሰናል። በጣም ተገብቷል። ኦዲየንስም እያጨበጨቡ የሚገርም ቤተሰብ በእውነት እናመሰግናለን። በርቱ ያላችሁን ኮሜንት የጻፋችሁልን ምናምን በእውነት በጣም እናመሰግናለን። እስከ ዛሬ ድረስ አብራችሁ ለሆናችሁ ምናምን በቃ እዚህ ቪዲዮ ላይ አብራችሁን ከኛ ጋር ስትዝናኑ ስትመካከሩ የነበራችሁ ኮሜንት ስትጽፉ ላይክ ስታደርጉ የነበሩ ቤተሰብ በጣም እናመሰግናለን። በጣም እና ወደ ዛሬው ስንገባ በቃ ምን ልንል የምንችለው ሀይሚ ተሸውደሻል ነው። ምን አለ ታርቀው ቢሆን 1K ስናከብር ታርቀው ቢሆን በጣም ደስ ይላል ነበር። በእውነት በጣም ደስ ይል ነበር። የሚገርም ይሆን ነበር እውነት። ግን አሁን ማድረጋቸው ያ መታረቃቸው አይቀርም። እነሱ ሲታረቁ ደግሞ እኛም ከፍ ብለን እነሱም ከፍ ብለው አሁን 300,000 ይገባሉ፣ እኛም እንደዛው። ከዛ በቃ አለም ነው በቃ እነሱ ከተታረቁ። አይ ቲንክ እኔ ነገሩ ትንሽ ኮምፕሌክስ እየሆነ የመጣው ሰዎች እንዲሁ ሀሳባቸውን ላይክ በጣም እንዲህ ፌክ ነገሮችን እያበዙ ስለሆነ ይመስለኛል። እና እስካሁን እኮ ይሄ ነው የሚባል ነገር የለም። ወይ ደግሞ የሆነ ቪዲዮ ወጥቶ ምናምን አይደለም፣ ወይ የሆነ ቦታ ተገኝቶ ወይ የሆነ ሰው እንደዚህ ፊት ለፊት አይቶት ምናምን ነገር አይደለም። እንዲሁ ብሩክ ሴት ይወዳል እንዲሁ ልክስክስ ነው እያላችሁ የሰው ስም ማጥፋት ተገቢ አይደለም። ያውን በሚዲያ ላይ እንደዚህ አይነት ወሬዎችን ማውራት ተገቢ አይደለም። የልጁን ፐርሰናሊቲ ሳናቅ የልጁን ኳሊቲ ሳናቅ የብሩክን ስም እንደዚህ በአደባባይ ማጥፋቱም ልክ አይደለም። በሱ ላይ መፍረድም አንችልም። ሀይሚም ደግሞ ልንፈርድባት ሳይሆን ግን ደግሞ በቃ አስተውለሽ በቃ አትሊስት ቢያንስ የሆነ ነገር እስኪ ምክንያት እንደዚህ ያደረገሽ ወይ የሆነ ቪዲዮ ወይ የሆነ ፎቶ ቢኖር እሺ እኛም ባንቺ አንፈርድም። እስኪ አታዩና እኛም ፕሮፊስ ግን እሷ በቃ የራሷ ምክንያት ነው እንትን የምትለው በቃ የሆነ ነገር ወይ አይታ ነው የሚሆነው ወይ እንደዚህ በጥርጣሬም ሊሆን ይችላል። እኛ አላወቅንም። ግን ያው በሷ መፍረድ እኮ ይከብዳል። ግን የሆነ ነገር ሊኖር ይገባል። ታውቃለህ አንድ ሰው በፍቅር 2 ዓመት 3 ዓመት 4 ዓመት ቆይተ ከመሬት ተነስታ አንተ ቺት አድርጋብኛል እንደዚህ አይነት ሰው ነው ለካ ምናምን ስንትና ከስንት ሴት ጋር ነው ቺት ያረከው ምናምን መባሉ ልክ አይደለም። ስሜትን ላትቆጣጠር ትችላለህ። በጣም ስድብ ምናምን ሊመጣ ይችላል፣ መናናቅ ሊመጣ ይችላል። ጭራሽ እኮ ይጋጋራል። ልክ እንደዚህ ባለፈው ቪዲዮ ላይ ያያችሁ ልክ እሷ መታ እንደዚህ ስትለው ምናምን ጭራሽ በቃ ዞር በይ እንኳን ደስ አለሽ ምናምን ከፋሽ ምናምን እየተባባለ አይታችኋል። ልክ አይደለም፣ እንደዛ መሆን የለበትም። እንደዛ እዚህ ህዝብ ፊት እንደዚህ ወጣችሁ ያለምንም ምክንያት ያለምንም ፕሩፍ ሳታሳዩ እንደዚህ ማደረግ የለባችሁም። ምንም ባልተረጋገጠበት ሁኔታ ላይ እንደዚህ መሆን ሁለቱንም ነው የሚጎዳው፣ ኦዲየንስንም ነው የሚጎዳው። እኛም በቃ ምንም ማድረግ አንችልም ከዚህ በላይ በቃ አልን ብዙ ነገር በቃ ምንም ቀድመንም ቪዲዮ ሰርተን ነበር። አሁን ሳይጣሉ በፊት ማለት ነው እንደዚህ አይነት ግጭቱ ሳይገቡ በፊት ብሩኬን አፈቅራለሁ ሃይሚን አፍቃሪ ነኝ ምናምን ብለው ቪዲዮ ለሚሰሩ ሰዎች መልእክት አስተላልፈን ነበር። ግንኙነት ላይ ያሉ ሰዎችን እንደዚህ ማድረግ ተገቢ አይደለም እና ከማንም በላይ እናንተ ናችሁ አንደኛ ደረጃ ጠላታቸው ብለን ቪዲዮን ሰርተን ነበር። እና አሁንም ተመሳሳይ ነገር ነው እየሆነ ያለው። አሁን እነዚህ ሁለት ልጆች ቢጣሉ እርግጠኛ ነኝ ነው የምላችሁ እነዛ ሰዎች ይመጣሉ፣ ቪዲዮአቸው ላይ ይመጣሉ፣ በሰላም ይመጣሉ። በደንብ ነው የምናያቸው። ሲጀመር ይሄ እኮ የተለመደ ነገር ነው፣ ሌላ ቦታ ላይም ያለ ነገር ነው። ከሩቅ አይመጣም ጠላት። አንዳንድ ጊዜ እንዲህ ቅርብ ላይ ያለ ሰው በጣም ይረብሻል። እና እኔ እንጃ መፍትሄው አሁን ላይ ምን እንደሆነ እኔ እየገባኝ አይደለም። ግን ሀብ ምናምን ትንሽ መሞከር አለባችሁ የብሩኬ ወንድም ምናምን እና ፍፄም እየሞከረ ነው። ግን በቃ ፍፄም ከእንትና ጋር ትላንት ቪዲዮ ሰርተው ነበር ከሀይሚ ጋር እና ሀይሚ እንደውም ፍፄን ሰው ያስፈልገኛል ምናምን እያለችው ነበር። እና እኔ ትንሽ ይከብዳል መፍትሄው። ግን አትሊስት እኔ የብሩኬ ወንድም ይህን ነገር ማስተካከል የሚችል ሀይሚ እኮ ኦልሬዲ እኮ ቤተሰብ ነች። እውነት በቃ አንዴ ቤተሰብ እንደዚህ ገብተህ እንደዚህ ተዋውቀ ምናምን
እንደዚህ አይነት ነገር ሲፈጠር የብሩኬ እናትስ ምን ትላለች? እና አባት እናት ምናምን ምን ይላል? ትላንት ሃይሚን እኮ ሲወስድ ብሩኬ አዲስ አበባ ሊመጡ ሲል እኮ የዛሬ 2 ዓመት 3 ዓመት እኮ ነጋሽዬን ምናምን ሲያስፈቅድ በእንደዚህ አይነት መልኩ አልነበረም። እንደዚህ አሁን ሁላ ዓመት የተለፋበት 2 ዓመት 3 ዓመት የተለፋበት አሁን እንደዚሁ በነፃም ሊለቀቅ ነው። በትንሽ ነገር እንደዚህ በጥቃቅን ነገሮች እሷ በዛ ላይ ሴት ናት። እንግዲህ አስበው የሁላ ዓመት የተደከመበት የተለፋበት ሪሌሽንሺፕ ላይ እንደዚህ በቃ በዚህ በትናንሽ ነገር ምንም ነገር መንስኤው እንኳን መጀመሪያ ላይ በማይታወቅ ነገር እንደዚህ ሊጠፋ መሆኑ ስናይ በጣም ያሳዝናል። ጭራሽ መሆን የለበትም እንደዚህ። የፈለገ ነገር ይምጣ ምንም ነገር ይሁን ተታርቀው ተስማምተው ይሄን ችግር በቃ ቢፈቱት ጥሩ ነው። ከፈለጉ ቪዲዮ ላይም ከፈለጉ ቪዲዮ ውጪም ተነጋግረው መጥተው ለኛ እንደተታረቁ ቢያሳዩን በጣም የተሻለ ነው የሚሆነው እንላለን። ከካሜራም ጀርባ ቢፈቱት በጣም እንትን ነው። ይከብዳል ታውቃለህ፣ እንደዚህ አይነት ነገሮችን እንትን ማለት በጣም አስቸጋሪ ነገር እኮ ነው። አሁን ከሰው ጋር እንዴት ይኖራል? እስኪ እንደዚህ አይነት ነገር እየተሰራ ብዙ ሰው እኮ የነሱ ፍቅር በጣም የሚመኘው እነሱ የሚመኘው ሰው ይመኘዋል እኮ እንደሱ አይነት ሪሌሽን ሊኖረው። የነሱን ሪሌሽን እያየ እኮ ስንት ሰው ፍቅረኛ የያዘ ሰው ምናምን ሰው አለ እኮ እዛ በእነሱ ስንት ነው በጣም ሰው የሚመኘው እንትን ነው። ከዛ እንግዲህ ቤተሰብ ብዙ ጊዜ የነሱን ቪዲዮ አይታችሁ ከሆነ በቅርበትም በደንብ ታውቋቸው ከሆነ ከዚህ በፊት እንደዚህ አይነት ነገር ብዙ እነሱ ቤት ላይ እንደዚህ ሰምተን አናውቅም። እንደዚህ በዚህ መልኩ እንደዚህ ከፍ ያለ የተጋነነ ነገር ሰምተን አናውቅም። እና ብሩኬም እኔ እስከማውቀው ድረስ እንደዚህ አይነት አስተሳሰብ ያለው ሰውም አይደለም። ይሄ ነገር ለእኔ በጣም አዲስ ነው። በደንብ እኔ ብሩኬን በደንብ አውቀዋለሁ እና እኔ በእርግጠኝነት አሁን ማለት የምችለው ነገር እኔ የሚያደርግ አይመስለኝም። ብሩኬ የሚያደርግ እንደዚህ አይነት ነገር ውስጥ የሚገባ አይመስለኝም። ምክንያቱም እኔ በስርዓት እንደሚያፈቅራት ነው የማውቀው። ሃይሚን በደንብ እንደሚዋደዱና በደንብ ፍቅር ያላቸው ናቸው። በጣም ይከባበራሉ። እኔ ብሩኬ እንደዚህ ያደርጋል ብዬ አልጠብቅም። ግን ደግሞ ያው ሃይሚም የሆነ ነገር ሳትሰማ ወይ የሆነ ነገር እኔ ከብደኛል። ሁሉ ነገር ግልጽ እንደሆነ አላወቅንም። ግልጽ አድርጎ መወያየት በጣም አሪፍ ነገር ነው እና እስኪ በቀጣይ ቪዲዮ ራሱ ተጣርቀው እኔ እንደማስበው ግን ከሆነ ዳጊም እንደሆነ ታውቃለህ፣ አትሊስት ግን እንደዚህ ቪዲዮ ቢኖር ራሱ ከካሜራ ጀርባ ነው መሆን ያለበት። ሁለት ሃይሚና ብሩክ እንደዚህ በሰው ፊት ያላችሁን ሞገስ ያላችሁን ክብር ማጣት የለባችሁም። ሃይሚን ቪዲዮ ብታገኝ የብሩኬን ክብር መጠበቅ አለብሽ። እንደዚህ በአደባባይ ባታረጉት ጥሩ ነው እና ጥሩ ኦዲየንስ አላችሁ፣ ሰው በደንብ ያከብራችኋል፣ ከታተላችኋል። እና ከካሜራ ጀርባ ብትጨርሱት እና የተወሰነ ስሙን እንትን ብትከባበሩ አሪፍ ይመስለኛል። ላይክ በቃ እንትኑ ኦዲየንስ ጋር ያለውን ክብር ማጣት የለበትም ይሄ ልጅ እና ምንም ነገር ቢፈጠር እንደዛ ብሩኬም ተመሳሳይ እሷ ላይ የሆነ መጥፎ ነገር ቢያገኝ ቢሆን እንኳን ማለት ነው እንደዚህ ያለ ማለት ሳይሆን ቢሆን እንኳን ካሜራ ጀርባ ቢያልቅ የሚሻል ይመስለኛል። በቃ እንደዛ ነው እንላችኋለን። ቤተሰብ በተያያዘ ነገር የብሩክን ፎሎወር 300,000 ሊገባ ነው፣ እያያችሁ ነው አይደለ? እየገባን ሁላችንም ሰብስክራይብ እናደርጋለን የሱን ቻናል የሃይሚንም ቻናል እንደዛው 50,000 ስንት 150,000 ነው 250 ልትገባ ነው። ሁላችንም እየገባን በቃ ድጋፋችንን እንስጣቸው። ለማስታረቅ ሌላ ሀሳብ ምናምን ካላችሁም እየገባችሁ የኛ ኮሜንት ላይም የነሱ ኮሜንት ላይም እየጻፋችሁ እንድትነግሩን ነው። የነሱ ቪዲዮ የሚለቁት ቪዲዮ ላይ ገብታችሁ ሁላችሁ ፈጣሪ ፍቅራችሁን ይመልስላችሁ በሏቸው። እንወዳችኋለን። 1K ስላስገባችሁን በጣም እናመሰግናለን። ኮሜንት በርቱ ስላላችሁን ምናምን በደንብ ትልቅ ክብር አለን። በቀጣይ ከመጀመሪያ ጀምሮ ከኛ ጋር የነበራችሁ ተከታታዮቻችን ሰብስክራይበሮቻችን በጣም እናመሰግናለን። 10,000 ፎሎወር ስንገባ ደግሞ ሽልማት ይኖረናል ለሰብስክራይበሮቻችን። ግድ ነው። በጣም ጠብቁንና እንላለን። በቀጣይ በአዲስ ቪዲዮ ሲለቀቅ ይዘንላችሁ እንመጣለን። ሁላችሁም የሚሰማችሁን ስሜት፣ ሀሳብ፣ አስተያየታችሁን የምትገልጹበት ቻናል ነው። ይመቻችሁ። እንወዳችኋለን። እስከ ቀጣይ ቪዲዮ መልካም ቀን ይሁንላችሁ።